ሰላም ጤና ይስጥልኝ የቻናላችን ውድና የተከበራችሁ የስፖርት ቤተሰቦች እንኳን ወደ ዕለቱ ልዩ የስፖርት መረጃና ታክቲካዊ ትንተና ፕሮግራማችን በሰላም መጣችሁ። ማንቸስተር ዩናይትድ የመሃል ሜዳውን ክፍል ፍጹም የማይበገር ለማድረግ የጀመረውን የ50 ሚሊዮን ዩሮ የተቆረጠበት ድርድር እስከ ፍጻሜው አብራችሁን እንድትቆዩ እጋብዛችኋለሁ። ለቻናላችን አዲስ የሆናችሁ ደግሞ አሁኑኑ ሰብስክራይብ ማድረጋችሁን እንዳትረሱ፣ ቪዲዮ ላይክ በማድረግ ድጋፋችሁንም አሳዩን። ወደ መጀመሪያውና ወደ ማንቸስተር ዩናይትድ ሰበር መረጃ እናልፋለን። እንግዲህ ፕሮግራማችንን የምንጀምረው በኦልድ ትራፎርድ ማንቸስተር ዩናይትድ ነው። ማንቸስተር ዩናይትድ የመሃል ሜዳ ክፍሉን ይበልጥ ጥንካሬ ለመስጠት እና የወደፊት ስብስቡን ለመገንባት በዝውውር ገበያው ላይ ትልቅ ቦምብ ጥሏል። በታዋቂዎቹ የጣሊያንና የእንግሊዝ የስፖርት ጋዜጦች ጋዜጣ ዴሎ ስፖርት እና ስፖርት ዊትነስ ይፋ በተደረገው ሰበር መረጃ መሰረት ማንቸስተር ዩናይትድ በእነዚህ ላለፉት ጥቂት ሰዓታት ውስጥ የሮማውን ድንቅ አማካይ ማኖ ኮኔ ወኪሎችን በይፋ አነጋግሯል። የ25 ዓመቱ ፈረንሳዊ አማካይ ማኖ ኮኔ በጣሊያኑ ክለብ ሮማ ቤት እያሳየ ያለው አስደናቂ ብቃት ኳስን የማጥፋት ወይም ከተቃራኒ ቡድን የማባከንና የማሰራጨትና የአካል ብቃት ጥንካሬው የዩናይትድን ቦርድ ቀልብ መግዛት ችሏል። ዩናይትድ ለተጫዋቹ ይፋዊ ጥያቄ ለማቅረብ የመጨረሻ ዝግጅቱን እያጠናቀቀ ቢሆንም የጣሊያኑ ክለብ ሮማ ግን በጣም ግትር አቋም ይዟል። ሮማ ከ50 ሚሊዮን ዩሮ በታች የሚቀርብ ማንኛውም አይነት የዝውውር ጥያቄ እንደማይቀበልና ውድቅ እንደሚያደርግ ለዩናይትድ አስተዳዳሪዎች በግልጽ አሳውቋል። ይህ ማለት ዩናይትድ ተጫዋቹን ለማግኘት የግድ ካዝናውን መክፈት ይኖርበታል ማለት ነው። ማኑ ኮኔ ለዩናይትድ የመሃል ሜዳ የሚያስፈልገው አይነት ተጫዋች ነው ብላችሁ ታስባላችሁ? ካዝሜሮን ይተካል ብላችሁም ትገምታላችሁ? ሀሳባችሁን ኮሜንት ላይ ጻፉልን። ነገር ግን የዩናይትድ እቅድ እዚህ ላይ ብቻ አያበቃም። ታዋቂው ብራዚል መገናኛ ብዙሃን ጄ ጎልቦ ይፋ እንዳደረገው አዲስ መረጃ ከሆነ ማንቸስተር ዩናይትድ ከወልቭስ ሃምፕተን ወይም ከወልቭስ የብራዚላዊን ጠንካራ አማካይ ጆዋ ጎሜዝን ለማስፈረም ከፍተኛ ፍላጎት አሳይቷል። ጆዋ ጎሜዝ በፕሪሚየር ሊጉ ባለው ልምድና በመሃል ሜዳ ላይ በሚያሳየው ታጋይነት የሚታወቅ በመሆኑ ለዩናይትድ የመሃል ሜዳ ፈጣን መፍትሄ ሊሆን እንደሚችልም ይታመናል። ክለቡ ከሁለቱ ተጫዋቾች አንዱን ወይም ሁለቱንም ለማምጣት የሚያደርገው ጥረት በኦልድ ትራፎርድ ቤት አዲስ የአማካይ ክፍል አብዮት ሊቀሰቀስ ይችላል። እናንተስ በማንቸስተር ዩናይትድ ቦርድ ውሳኔ ተስማማላችሁ? ኮኔ ወይስ ጎሜዝ ለዩናይትድ ይበልጥ ጠቃሚ ነው? አስተያየታችሁን ኮሜንት ላይ ያስፍሩልኝ። ቪዲዮን ከወደዳችሁት ላይክ ማድረጋችሁን፣ ለጓደኞቻችሁ ሼር ማድረጋችሁን እና አዳዲስ መረጃዎች በየቀኑ እንዲደርሷችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን እንዳትረሱ። በቀጣይ ጨዋታዎችና ትኩስ መረጃዎች ዳግም እስከምንገናኝ ሰላም ጤና ለእናንተ ይሁን። መልካም ጊዜ